ሰላም ሰላም የዲጂታል ኤዱኬሽን ዩቲዩብ ቻናል ተከታታዮቻችን ለዛሬ እየላችሁ የመጣሁት ስልካችን ለምን ይዘገያል ወይ ደግሞ ስልካችን ለምን ይንቀራፈፋል የሚለውን ነው የምናየው። ስለዚህ በዚህ ቪዲዮ ስልካችን ለምን ይዘገያል መፍትሄው ምንድነው የሚለውን ሰባት ዋና ዋና ምክንያቶች እናያለን። ስለዚህ ቪዲዮን ከመጀመራችሁ በፊት ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወዴት እንሄዳለን? ወደ ቪዲዮ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ዋና ዋና ነገሮች እናያለን። የመጀመሪያው ስልካችን የሚንቀራፈፍበት ወይ ደግሞ ስልካችን እንዲዘገይ ከሚያደርጉት ዋና ዋና ነገሮች የመጀመሪያው ምንድነው? ስቶሬጁ ሙሉ ሲሆን የስልካችን ማከማቻ ወይ ደግሞ ስቶሬጅ የምንለው እሱ ሲሞላ በጣም ቀርፋፋ መሆን ይጀምራል። ሌላኛው ምሳሌ ፎቶ ቪዲዮ እና አፕሊኬሽኖች ብዙ ቦታ ይይዛሉ። እነዚህን ነገሮች ስቶሬጃችን ሲሞላ የማያስፈልጉ ፎቶዎችን ቪዲዮዎችን አፕሊኬሽኖችን ለብዙ ጊዜ የማንጠቀማቸውን እነዚህን ዲሌት ማድረግ አለብን ማለት ነው። ሁለተኛው ብዙ አፕሊኬሽኖች በጀርባ ሲሰሩ ምሳሌ የተለያዩ አፕሊኬሽኖች ራን ሊያደርጉ ይችላሉ ስልካችን ላይ ፌስቡክ ሊሆን ይችላል። ቲክቶክ ሊሆን ይችላል ቴሌግራም ሊሆን ይችላል የተለያዩ አፕሊኬሽኖች ራን የሚያደርጉ አሉ። እነሱ ጋር አፕሊኬሽኖች ጋር በመግባት ወይ ደግሞ ፕሮሰሶች ላይ በመግባት ስቶፕ ማድረግ ወይ ደግሞ አፕሊኬሽኖች እንዳይሰሩ ማድረግ ነው። እነዚህ ራን የሚያደርጉ ከሆነ ሁሉም ፕሮሰስ ያደርጋሉ ፕሮሰስ በሚያደርጉበት ሰዓት ደግሞ ምን ያደርጋል ማለት ነው? ስልካችን ቢዚ ይሆናል ሲፒዩን ራሙን ስለሚጠቀሙ እነዚህ ነገሮች ቢዚ ያደርጋሉ። አንደኛው ስልካችን እንዲዘገይ ከሚያደርግ ዋናው ምክንያት ምንድነው ማለት ነው? የተለያየ አፕሊኬሽኖች የማንፈልጋቸው ራን የሚያደርጉ ከጀርባ ፕሮሰስ የሚያደርጉ ከሆነ አንደኛው ሁለተኛው ስልክ እንዲዘገይ የሚያደርግበት ወይ ደግሞ ስልካችን ቀርፋፋ እንዲሆን የሚያደርግበት ሁለተኛው ምክንያት ነው። ስለዚህ መፍትሄው ምንድነው? እነዚህን አፕሊኬሽኖችን መዝጋት ነው ወይ ደግሞ ራን የሚያደርጉትን ፕሮሰስ ላይ ገብተን ስቶፕ እንዲያደርጉ ማድረግ ነው። ሶስተኛው የአንድሮይድ ስርዓት አልተዘመነም ወይ ደግሞ ኦልድ ቨርዥን የምንጠቀም ከሆነ ምሳሌ አንድሮይዳችንን አፕዴት የማናደርግ ከሆነ እነዚህ ነገሮች ስልካችን እንዲዘገዩ ያደርጉታል። ወይ ደግሞ ቀርፋፋ ከሚሆኑ አንደኛው ምንድነው? ስልካችንን አፕዴት ሳናደርገው ከቀረን ወይ ደግሞ ኦልድ ቨርዥን የምንጠቀም ከሆነ እዚህ ጋር እንደምታዩት ምን ይሆናል ማለት ነው? ስሎ ይሆናል ማለት ነው። ስለዚህ ስልካችን ፍጥነት እንዲጨምር ምን እናደርጋለን ማለት ነው? አፕዴት ማድረግ አለብን ማለት ነው። ሌላኛው የራም ችግር የምንለው ነው። ስለዚህ እያንዳንዱ ፕሮሰስ ስራ የምንለው ቴምፖራሪ ወርኪንግ ኤሪያ የምንለው ነው ወይ ደግሞ ጊዜያዊ መስሪያ ቦታ የምንለው ስለዚህ ራማችን ትንሽ ከሆነ ምን ይሆናል ማለት ነው? ስሎ ይሆናል ማለት ነው። የተለያዩ አፕሊኬሽኖችን በምትከፍቱበት ሰዓት ስሎ ይሆናል። ስለዚህ የማያስፈልጉ አፕሊኬሽኖችን ምን ማድረግ አለብን ማለት ነው? መዝጋት አለብን። ሌላኛው አምስተኛው ቫይረስ ወይም ቫይረሶች ወይ ደግሞ የተለያዩ አፕሊኬሽኖችን በምትጭኑበት ሰዓት የተለያዩ ሳይቶችን በምትጎበኙበት ሰዓት ምን ይሆናል ማለት ነው? ስልካችን እንዲዘገይ ያደርገዋል ወይ ደግሞ ቫይረስ ከተጠቃ ማለት ነው